ኃጢአት ነው። ሌላ እምነት አለ ማለት ቻሌንጁን አንዴ ድገመው። አንዴ ልድገምላት። ቻሌንጅ አቅርቤያለሁ። 519 ሰው አለ። ስላሴ ባይብል ላይ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አብ ወልድ መንፈስ ቅዱስ አንድ ናቸው የሚል አንድ ጥቅስ የሰጠኝ አንድ ክርስቲያን 1 ሚሊዮን ብር እኔ ከተቀበለው 1 ሚሊዮን ብር ተራራው ላይ ተገናኝ ቆሞ ማለት ብራዘር ክርስቶስ ወደ ተራራ ላይ ወጥቶ ላስተውስሽ ነው ላመጣልሽ ኔትወርክ ክርስቶስ ኤልያስንና ሙሴን ሊያገኝ ተራራ ላይ ወጣ። እስቲ አምጣልኝ። ከዛ ምን የሚል ከሰማይ ምን ቃል መጣ? እሺ የሞተው ነው እሱን ስሙት። እንስማ። ስለዚህ ምን ለብሶ ነበር? የዛ ሰዓት ደግሞ ጸጋን ተጎናጽፎ ነበር ይላል። እንስማ። ቆይ አንዴ ኢየሱስን እንስማና ይሄው ማርቆስ ወንጌል ምዕራፍ 10 ላይ ኢየሱስን እንስማው። ምን እንዳለ ሌላ እምነት አለ ብሎ ማሰብ ራሱ አንድ ራሱ የቻለ እሱ ምን እንደሆነ ታውቃለህ? አንድ አምላክ አንድ ቀን ኢየሱስ እሱን ስሙት ተብሏል። እርሱም በመንገድ ሲወጣ በደንብ አዳምጡ፣ በደንብ እርሱም በመንገድ ሲወጣ አንድ ሰው ወደ እርሱ ሮጦ ተንበረከከና ቸር መምህር ሆይ አለው። ልብ አድርግ። ቸር መምህር ሆይ የዘላለም ሕይወት ወርስ ዘንድ ምን ላድርጋለሁ? ልብ አድርግ። የተጠየቀው ኢየሱስ የዘላለም ሕይወት እንዴት እንደሚገኝ ነው። ኢየሱስ ሰውየው ኢየሱስን ምን ብሎ ጠራው? እስኪ ድገመው። ኢየሱስ እርሱም አለ ኢየሱስ ማለት ነው። በመንገድ ሲወጣ አንድ ሰው ወደ እርሱ ሮጦ ተንበረከከና ቸር መምህር ሆይ አለው። ልብ አድርግ። ቸር መምህር ሆይ ብሎ ጠራው ኢየሱስ። የዘላለም ሕይወት ወርስ ዘንድ ምን ላድርግ ብሎ ጠየቀው። አሁን ኢየሱስ መናገር የነበረበት መልሱ ምንድነው? የዘላለም ሕይወት እንዴት እንደሚገኝ ነበር አይደል? ግን በተቃራኒው ተቃውሞ ስለገባኝ ኢየሱስም አለ መልሱ ስለምን ቸር ትለኛለህ? ታዲያ ማን ነው ቸር? ከአንዱ ከእግዚአብሔር በቀር ቸር ማንም የለም እንዴ? ኢየሱስ ቸር አይደለም? አንዱ እግዚአብሔር ነው ቸር። አየኸው? እዚህ ጋር አምላክ ነው የሚለው በግሪክኛው ከአንዱ ከቲዮስ በቀር ነው የሚለው። ከአንዱ ከአምላክ በቀር ቸር ማንም የለም። በቃ እሱ ብቻ ነው ቸር። እኔን ቸር አትበለኝ። ይሄ ሰውዬ ምን ተረድቶ ነው ሄደው? ይሄ ሰውዬ ኢየሱስ አምላክ እንዳልሆነና አምላክ የሆነ ሌላ ቸር የተባለ እንዳለ ተረድቶ ነው ሄደው። ያ አንዱ አምላክ እኔ አንድ ጥያቄ ደግሞ ልጠይቅሽ። ያወቀውን ነገር ለሰዎች ማድረግ ነው። እሺ ኢየሱስ ክርስቶስ ወደ ምድር የወረደበት ምክንያት ምንድነው ታዲያ? ኢየሱስ የወረደበት ምክንያቱ ምን መሰለ? ነብይ ነው፣ መካከለኛ ነው። ምን አለ መሰለ መጽሐፉ ላይ ሲናገር ያው ለአንደኛ ጢሞቴዎስ ምዕራፍ 2 ነብይ ነው። ነብይ ከሆነ ብዙ ነብያት ነበሩ ምድር ላይ አይደለ እኮ። ይኸው ላሳያ። የኢየሱስ መምጣት ለምን አስፈለገ? እንደማንኛውም ነብይ ስለሆነ ነው። አይው ምን አልሽ? ሰማዩ ምን እንዳለ የሱ አመጣጥና የሌሎቹ ነብይ አመጣጥ ደግሞ ይለያያል። ለምን ተለያየ? እሺ ያኛው አይለያይም። ቆይ እሰጥሃለሁ። አንዴ ብታዳምጠኝ መልስ ታገኛለህ። ኢየሱስ ክርስቶስ በድንግልና ነው የተወለደው አይደለም ነው? አዎ በድንግልና ነው። በድንግልና ነው የተወለደው አይደለ? ሌሎች ነብያት ደግሞ የተፈጠሩት እንደማንኛውም እንደኛ ከወንድና ከሴት ነው። ላስረዳሽ፣ አዳምጠኝ። አምላክ ሰዎችን በአራት አይነት መንገድ ፈጥሯል። የመጀመሪያው ያለ ሴት ያለ ወንድ ከአፈር ብቻ ፈጥሯል። ያለ ሴት ያለ ወንድ ሁለተኛው አፈጣጠር ደግሞ የአዳም ተቃራኒ እኔና አንተ ከሴትና ከወንድ ተፈጠረን። ያለ ሴትና ያለ ወንድ ከሴትና ከወንድ ልብ አድርግ። ሶስተኛው አፈጣጠር ይሰማል አይደለ? ይሰማል። ሁለተኛው አፈጣጠር ምንድነው? ሁለተኛው አፈጣጠር ደግሞ ከወንድና ከሴት ክርስቶስ በስተቀር የአዳም ተቃራኒ ማለት ነው። እሺ የአዳም ተቃራኒ። ሶስተኛው አፈጣጠር ደግሞ ቆይ እስኪ ዝም በል ያለ ወንድ ከሴት ዝም በል እስኪ አንዴ እስኪ ዝም በል ቄስ። እሺ ንገሪ ቀጥ ያው አረ አብቻ ቀጥ ምንድነው? ያለ ወንድ ሶስተኛው አፈጣጠር ያለ ወንድ ማን ያለ ሴት ከወንድ ብቻ ያለ ወንድ ከሴት ብቻ የተፈጠረ የለም። ያለ ወንድ ከሴት ብቻ ማን ተፈጠረ? ተፈጠረው ማን ነው? ኢየሱስ ክርስቶስ። ከሱ ውጪ
የተፈጠረ ማን አለ ሌላ? ያለ ሴት ከወንድ ብቻ ያለ ሴት ከወንድ ብቻ ከወንድ ብቻ ማን አለ? ሔዋን የፍጥረት መጀመሪያ ናቸው እነሱም። አዳምና ሔዋን እኮ የፍጥረት መጀመሪያ ስለሆኑ ለመጣለህ እኮ ነው። ያለ ሴት ከወንድ ብቻ ያለ ሴት ከወንድ ብቻ ሶስተኛው የቀረው አራተኛው አፈጣጠር ነው። ደግሞ ምንድነው? ያለ ወንድ ከሴት ብቻ የሚፈጠር አፈጣጠር ቀረ። እሱም ደግሞ ተአምር ነው፣ ሌላ ነገር የለም። ተአምር ነው። ተግባባ? እኛ ኢየሱስ በድንግልና ከማርያም እንደተወለደ እናምናለን። ማርያም ድንግል እንደሆነች። እሺ አሁን ደግሞ ልንገራ። አሁን አንተ ብቻ እያወራ ልታሳመነኝ ነው። እንደዚህ ከሆነ እሺ ምን እንደሆነ ታውቃለህ? ያለ ሴት ያለ ወንድ ከሴት ብቻ የተፈጠረ ተአምር ከሆነ ተአምሩ ለምን አልተጀገመም ምድር ላይ? ምድር አምላክ ደግሞ እንደፈለገ ነው የሚያደርገው። አምላክ ከፈለገ እስኪ ከመጽሐፍ ቅዱስም ከቁርአንም ተአምር ነው የሚል አውጣና አሳየኝ። እሺ ላሳየኝ። ከሁለቱም አሳያለሁ። ከሁለቱም ከባይብል ላይ መጀመሪያ ላሳየኝ። ሉቃስ ወንጌል ምዕራፍ 1 ላይ ምን አለ መሰለህ? አንድ ሌላ ነገር ነው። እሺ ቆይ አንተ ጀማው ቆይ ተረጋጋ። እሺ ምን አለ መሰለህ? በስድስተኛውም በደንብ አዳምጡኝ። እሺ በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን አንዴ ድገሙ አንዴ። ኧረ ጀማው ምን እሺ ነው? አንተማነ ታዲያ እንዴት እንመልሰላለን ነው? ለኔ አውራኝ። እሺ ከዳዊት ወገን ለሆነው ዮሴፍ ለሚባለው ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበለሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷን ባየችው ጊዜ ከንግግሩ በጣም ደንግጣለችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። እሺ ጸጋን ያገኘችው ልብ አድርግ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። የተወለደው አምላክ ሳይሆን ወንድ ልጅ ነው። እሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም አለ። ሌላ ጌታ አምላክ አለ። የአባቱን የዳዊትን ዙፋን ይሰጠዋል። እንዲህ አለና እዚህ አካባቢ ይመጣል። አሁን ረጅም ስለሆነ ዋናውን ፖይንት ልንገርህ። ምን አለ? በታላቅ ድምፅም ጮሃ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ። ቆይ እዚህ ቁጥር ስንት ላይ ነበረ? ቆይ አንዴ ቁጥር 38 ላይ ቆይ ያው እዚህ ጋር ለእግዚአብሔር የሚሳነው ነገር የለምና ለምን አየህ? ለእግዚአብሔር የሚሳነው ነገር የለምና ማርያምም እነሆ የጌታዬ ባሪያ እንደ ቃልህ ይሁንልኝ አለች። አየው መልአኩም ከእርሷ ሄደ። የሚሳነው ነገር የለም። እሺ አንድ በል። ሁለተኛ ደግሞ እዚሁ ልስጥ። ይሄ የሚሳነው አምላክ ሁሉን ያደርጋል፣ የሚሳነው ነገር የለም። ሁለተኛ ሐዋርያት ሥራ ምዕራፍ 2 ቁጥር 32 ላይ ተአምር መሆኑን ነው። ቁጥር 22 ላይ የእስራኤል ሰዎች ሆይ ይህን ቃል ስሙ፣ ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በሱ በኩል ባደረገው ተአምራትና አየው ተአምራት እና በድንቆችም በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ አምላክ ነበር አይደል? ምዕራፍ 22 ቁጥር 22 ድገምልኝ ከላይኛው ጀምራን። እሺ የእስራኤል ሰዎች ሆይ ይህን ቃል ስሙ አለ። ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በሱ በኩል ባደረገው አለ። እግዚአብሔር ምን አደረገ? ተአምራትና በድንቆችም አለ። ልብ አድርግ፣ ባደረገው ተአምራት። ስለዚህ እግዚአብሔር በተአምር ኢየሱስን ማስገኘቱና በድንቆችም በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ አምላክ ነበር አይልም፣ ሰው ነበር ይላል። ሰው ጌሙን አስጀምር ይላል። እሺ ጌሙን ከፈለክ አድርገው። ኦኬ ቁርአን ላይ ደግሞ ላሳይ። ቦታ አለ መሰለ። ታብታብ እያደረጋችሁ በለኪ ጉላመን ዘኪያ።
ምኑ ጋር ነበረ መሰለህ? እሺ ቃለት ረቢ አና ይሄው ለዚህ ጋር ምን አለች ማርያም ራሱ ታሪክ ምን አለች መሰለህ? በህፃንነቱም ማለት አበሰሯት መላእክት መጥተው መላእክትም ያሉትን አስታውሳለ ማርያም ሆይ አላህ በሱ በኩል አላህ ከእርሱ በሆነ ቃል ስሙ አልመሲህ ዒሳ እሺ የማርያም ልጅ እሺ እያዳመጥክ ነው ወይስ እንዴት ነው? አረ እየሰማሁ ነው አንተን እየሰማሁ እሺ የማርያም ልጅ በዚህ ዓለምና በመጨረሻው ዓለም የተከበረ በከባለሟሎችም በሆነ ልጅ ያበስርሻል በህፃንነቱም በከፈኒሳነቱም ሰዎች ያነጋግራል ማለትም በአንቀልባ ላይ ሆኖ ማለት ነው ከመልካሞቹም ነው አላት ከዛ ማርያም ምን አለች ጌታዬ ሆይ አለች ሰው ያልነካኝ ሰውን ለኔ እንዴት ልጅ ይኖረኛል አለች እንዴ እኔ ሰው አልነካውም ዝሙተኛ አይደለሁ ማለት ነገሩ እንዳልሽው ነው አላት አላህ የሚሻውን ይፈጥራል አንዳች በሻ ጊዜ ለሱ ሁን ይለዋል ወዲያውኑም ይሆናል አላት አየው ጽፈትና ጥበብንም ተውራትና ወንጌልና ቶራንም ያስተምረዋል አላት ስለዚህ በሁለቱም መጽሐፍ ስትሄድ ኢየሱስ ምን ነበር በተአምራዊ መንገድ የተገኘ ፍጡር መሆኑን ነው የሚያሳየው መጽሐፉ ላይ